እሺ ምናልባት ሞልቶ የተረፈ ገንዘብ ላይ ኖር ይችላል Old Amharic vibes ሌላው ቢቀር ለስራ ለሙያ በሚመችህ እንኳን አንድ ነገር ማሰብም ያለ ነገር ይመስለኛል እንደዛ የምታስበው ነገር አለ ወይ አንድ ጥሩ ስቱዲዮ እዚህ አዲስ አበባ ከተማ ውስጥ ቢኖር ከሌላም ሀገር ሰዎች እየመጡ እዚህ ሙዚቃቸውን ይቀርጻሉ በሱ መንገድ አስበህ እንደው አንዴ ተሟላ ነገር ልታስበው አለ ወይ ልልህ እንግዲህ ገንዘብን በተመለከተ በጣም ባጭሩ እንደነገርኩሽ ገንዘብ ለቴዲ ብቻ ሳይሆን ለሌላውም ሰው ከአሽከር የበለጠ ስልጣን ሊሰጠው አይገባም ገንዘብ አሽከር ነው ከምንም በላይ የሰብዕና አቅም ነው ሀብት ለኔ እንደሰው ሰብዕናው ነው አቅሙና ማንነቱን መለኪያው የሰራሁባቸውን ጊዜዎች በመሰራ ጊዜ በመነጋገርበት ወይም ከማኔጀር ጋር በመነጋገሩ ጊዜ የምጠይቃቸው ነገሮች ተገቢ የሆኑና የሚያስፈልጉ ስለሆኑ ከምንም በላይ ደግሞ አንድ ሰው አማኝቶሽ Old Amharic vibes ሲሰራ ደስ አይልም ያንን ሀቅ እና ድንበር ተከፋፍሎ መሄድ ጥሩ አካሄድ ነው ያችንም ደግሞ ካስከበርኩ በኋላ ገንዘቡን ሰርተብየም ብዙ ጊዜ ነው መቆየው በጣም ተርፎኛ አይደለም ከምትገምጪው በጣም በታች ነው የገንዘብ አቅሜ እግዚአብሔር ይመስገን ደግሞ ሰው ከወደደሽ ሁሉ ነገር አለሽ አይደል የሰው ፍቅር ይስጥ ገንዘብን ቢሰጥ መጥፎ አይደለም ግን ገንዘብ ግን ለኔ በጣም መናቅ ጥሩ አይደለም ገንዘብን ግን እንደው ከጭንቅላት በላይ ማስቀመጥ ገንዘብ እንዲራገጥ እድል መስጠት ሌላ የሚገርምሽ ያስር ያለ እንኳን ከሰራው በኋላ ገንዘቤን ሙሉ ገንዘቤን ተከታትዬ መቀበል ስላቃተኝ ከአመት በኋላ ነው የወሰድኩት እና አንድ ግጥም አለኝ የጻፍኩትኝ እንደውም በቅርብ ነው የጻፍኩት የድሮን 100 ብር አይገዛም ያሁኑ ወረቀቱ አይደለም Old Amharic vibes እና በተጨማሪ ደግሞ እንደ 100 ብር ላይ አሸልለም ቆሞ ይዞ ጋሻና ጦር ከበድ ያለ ሰው ነው ቀለል አድርጎ የሚኖር እና እኛው ተስማምተን ስናገን ነው እያሳደደ ገደል ይከተናል እኛው ተስማምተን ስንጠቀምበት ደግሞ ገንዘብ መልካም ነገር ነው ከዚህ ያለፈ ግን አቅም መሰጠት የለበትም ለሱ ስቱዲዮን በተመለከተ ስቱዲዮ አሁን ለመገንባት ራሱን የቻለ ስቱዲዮ ሐሳብ አለኝ በተጨማሪ ደግሞ የራሴን እንግዲህ የግል ቤቴን እግዚአብሔር ፈቅዶ ካለቀና በተለይ ሚስት ይዞ ከመጣም ጥሩ ነው ተጀምሯል እንደውም ለያልቅ ይመስላል እዛ ውስጥም ስቱዲዮ ይኖረዋል እዛ ድረስ ነው ማቀው እኛ ሀገር በብዙ የፖለቲካ ሂደቶች ውስጥ አልፈናል እና ያም ደግሞ ወቅቱ ተመሳሳይ ሁኔታ ውስጥ ያለፍንበት ነበር Old Amharic vibes እና የአንድ የፖለቲካ ተኩሳት ወቅት ነበር እና በዛን ጊዜ ተገናኝተናል ምን ነበር አንተ የምትሰማህ ግን ፖለቲካንም በፖለቲካ ብቻ ማየት ጉዳይንም በጉዳይነት ብቻ ማየት በአይምሮ ሲሆን በጣም ውስንና አቅመቢስ ይሆናል እንዳልኩሽ አይምሮ የመንፈስና የነፍስ ጭፍራ ነው እንጂ አይምሮአችን አይደለም ሊገዛን የሚገባው አይምሮአችን ልክ የመንፈሳችንና የነፍሳችን ስራ አስፈጻሚ እስከዛሬ ግን በብዛት ስንጠቀመው ይኖር ነው አይምሮአችንን ዋና አርገን ነፍሳችንን የነፍስ ቋንቋችንን ደፍነን እንዳንሰማ ሆነናል ስለዚህ በዛ መንገድ ሳየው የነበረው ትርምስ ሁሉ የስጋና የአእምሮ ጉዞ ነው በዛ ጊዜም በሲዲ ላይ ታላቁ ጩኸት በሚለው ላይ በመጠኑ ለመግለጽ ሞክሬያለሁ ሁላችንም ልንሰራ የሞከርነው እናድርግ የፈለግነው እኛ ብቻ የምንጨርሰው የመሰለን ነገር ነው ግን ፈጣሪም በማናችንም እንኳን በሁላችንም ጉዳይ በየግላችን ጉዳይም አቅም እንዳለው ማስተዋል ያስፈልጋል ስለዚህ በየትኛው ወገን ያሉ ሰዎች መጀመሪያ ማሰብ ያለባቸው እነሱ ብቻ ኃይል እንደሌላቸው ነው ይሄ ለሁሉም በየትኛው ወገን እንዳሉ ናቸው ይሄ የሚያስፈልገው ሰው በመሆን ነው የምናወራው ፖለቲካ ምናምን ብለን አንወርድም እና በዛ ጊዜ የተሰማኝ ስሜት ነበር እንደውም አንድ የጻፍኩት ግጥም ነበር ምን ይላል እንግዲህ ከመሰረት መለየት ነው አይደለኛ ጉዳይ የነበረኝ ስጋት ነበር ምንም ነገር አልተፈጠረም ግን ምንም ነገር ሊፈጠር ሲል ያስታውቃል ጥድፊያው እና የሳባን ዘመን ሚስጥር ያዘው አክሱምን መጣ የተገረዘው Old Amharic vibes እኛስ ሁላችን ፍቅር ማጣት ነው ሸለፈታችን
በአክሱማለቶች ሳባን አሻግሮ የቃል ኪዳኑን ምስጢር መርምሮ በእምነት የኩል ቤት በፍቅር መክሮ በኃያላን ላይ ዙሪያውን አጥሮ እንግዲህ እዚች ጋር ልግባና እኛ አድዋ ላይ ስንሄድ ኃያላኖች ረድተውን አይደለም በቅንነት ነው ሄደን ያሸነፍነው በእግዚአብሔር እርዳታ ምንም እንኳን ሙሉ ለሙሉ ክሬዲቱ ለኛ ብንወስድ ስለዚህ ለጉዳያችንም አሁን አንደኛው የአንዱን ወገን ውጭ ሀገር ሰው ይዛል አንደኛው የአንዱን ወገን ይዝና እነሱ ናቸው ጫውታውን እንዲመሩ እድል የምንሰጣቸው ይሄ ትልቅ ውድቀት ስለዚህ በኃያላን ላይ ነው መጀመሪያ ዙሪያውን ማጠር የሚያስፈልገው በኃያላን ላይ ዙሪያውን አጥሮ ስራን ቢሰራ ወገኔ ነቅቶ ይነሳ ነበር እንዳይቀር ሞቶ እንዳይሰማ ግን ትዕቢት ተሞልቶ ተረትን ናቀው ታሪኩን ናቀው የራሱን ናቀው Old Amharic Vibes በሰው መጽሐፍ ያበደ አዋቂ ለጥፋት ሁሉ ነው ተጠያቂ እንግዲህ በሰው መጽሐፍ ነው እስካሁን እኮ እንቸገራለን ሰው መጽሐፍ ያበደ አዋቂ ለጥፋት ሁሉ ነው ተጠያቂ የራሱን ሳይጥል የሰው ቢሰማ ይረዳን ነበር እንድንስማማ የራሱን ጥሎ የሰው ከሰማ በቃ ሆነናል እንዳንስማማ ሁሉም ሲመጣ ነው ተናጋሪ መመሪያው ላይ ግን የለም ፈጣሪ በሌሎች መንገድ ለማንድንኛ ስሙን ይሉናል ጆሮ አለንኛ ሞቱ ይሉናል መች ኖርንኛ ጆሮስ ቢሰማ አፍስ ቢናገር እውነት ካልሆነ የሚነጋገር ምጣድ ነው እንጂ የታል የሚጋገር አንዳቸው ጋግረው እኛ እንዳንበላ ዱቄቱ የኛ እርሾ የሌላ ይልቅልቅስ ፍሳሃ እንዲሆን ደስታ እንዲሆን እንዲቆሙሾ ከሽማግሎች እንዋስርሾ የነሱ እርሾ የነፋው ቡኮ ከኛ አልፎ ለሰው ይተርፋል እኮ Old Amharic Vibes አትሰሙም እኮ አረባካችሁ አቃተን እኮ ደከመን እኮ ይሁሉ ሲሆን የሀገሬ ሰዎች ያሳዝኑኛል ይሄንንም ስል ከመስማት ይልቅ ማን ይሉኛል ትንሽ ልጅ ተናግሮ ትልቅ ሰው ሲሰማ ዕውቀት ነው ብሎ ሰው አይስማማ ይህንን እውነት ያሳጣው አቻ እኔ አይደለሁም ፈጣሪ ብቻ ለቀረን ጉዞ ማስተዋል ጠፍቶ ቀና መንፈስ አደራ ላለው ለገዢው ፓርቲም ለተቃዋሚም ደም እንዳይፈስ የኋላ ኋላ ጠፍቶም ቢሰማ በስቶም ይናገር ከነ ልጆቿ እንዳትሞት ሀገር ከየራሱ ጋር ሰብ ይነጋገር 97 ለመነጋገርም ጊዜ አጣን ተጣደፈን ሁላችንም እንሰራውን አናቅም ነበር ስለዚህ የሚሰራውን ለሚያቅ እግዚአብሔር ወይ እድል እንስጥና በማስተዋል ብንሄድ ለሚቀጥለው ጉዟችን ጥሩ ይመስለኛል ማናችንም ኃይል የለንም ኃይል ካለንም በመታዘዝ ውስጥ ወይ ደግሞ እግዚአብሔር ስር በሆነ ቅድሚያ በሰጠ መንገድ ውስጥ ነው መሄድ ያለብን እኛ ብቻ እንሰራውም የዚህን ዓለም የራሳችንን እንኳን የግል ጉዞ እኛ ብቻ እንሰራው እና ያኔ ስሜቴን በዚህ ሁኔታ ነበር የገለጽኩት አቦጊዳ እንግዲህ አቦጊዳ ከዘፈኑም በዘለለ በራሱ አቦጊዳ የኢትዮጵያ የመጀመሪያው ትምህርት በመንማር ጊዜ በቄስ ትምህርት ውስጥ የሚሰጥ እንደሆነ ሁሉም ሰው ያውቀዋል ነገር ግን አቦጊዳ መጀመሪያ ኢትዮጵያ ራሷ የዓለም አቦጊዳ ነች ምስራቅ የፍጥረት እና የነገሮች ሁሉ ምንጭ ነው የብርሃን ሁሉ ምንጭ ነው እና ኢትዮጵያ ራሱ ማለት የታላቁ እውነት ማለት እንደሆነ ጋይ ጸጋይም ይገልጸዋል ከዛ በተረፈ ወደ አቦጊዳ ስንመለስ አቦጊዳ እንደ ኢትዮጵያዊነትና እንደ ቋንቋና አውራ ውስጥ ዘፈኑን አንዴ ዘፍኛዋለሁ እና የመጀመሪያ ማለት ግዕዝ ማለት አሁን ለምሳሌ የመጀመሪያ ማለት ነው ያው አንቺ ታቂ ይሆናል ግዕዝ ማለት የመጀመሪያ ማለት ነው አዳምና ሔዋን ሲወለዱ መናገር የማይችሉ ሰዎች ተደርገው አይደለም የተፈጠሩት ሙሉ ሰዎች ናቸው እኔ በፍጥረት ሂደት ውስጥ አላምንም ሙሉ አድርጎ ነው ፈጣሪ ሰውን የሰራው እንደኔ እምነት ስለዚህ እነዚህ ሰዎች ሲፈጠሩ ለውሻም ድምጽ ተሰጥቶት ለድመትም ለራሱ ድምጽ ተሰጥቶት እንደተፈጠረው ሰውም ቋንቋን ለብሶ ነው የተወለደው ስለዚህ ያ ቋንቋ አዳምና እግዚአብሔርም እንኳን ያወሩት እኮ በመልእክት ቋንቋ አይደለም እኮ ቋንቋ አላቸው ያ ቋንቋ ምንድነው ስንል እነዚህ ሰዎች የተፈጠሩ ነው እነዚህ ሰዎች የተፈጠሩት ደግሞ በጊዮኖች ዙሪያ ነው ካልን እንግዲህ የቀደመ ቋንቋ እንኳን ስንል ግዕዝ ነው የሚሆነው ከሰውነታችን ቅርጽ ጀምሮ ስለ ቋንቋችንም ስንመጣ ፊደሎች ያላቸው ቅርጽና ፊደሎች ያላቸው ሚና ቁጥር ያለው ሚና በዚህ በስነ ፍጥረት ውስጥ ትልቅ ሚና ነው ምንም ስልጣኔም ምንም ምርምርም ከዚህ ነው መነሳት ያለበት ስለዚህ ይህን የገፋ ነው የራሳችን የቋንቋን ምስጢር
የስነ ፍጥረትንና የብዙ ነገሮች ሚስጥርና የቴክኖሎጂ መገለጫ የሆነውን ነገር ደፍነን በሰው መጽሐፍ እንዳበድ ነው እንዳልኩሽ አብደን ነው የቀረነው። ስለዚህ እዚህ ጋር ወደ ላይኛው ስንመለስ ለምሳሌ ፊደላችን 7 ነው አይደል እንዴ? አ ኡ ኢ አ ኤ እ ኦ የመጀመሪያው ቃል አ ነው። እንግዲህ በተርታ ስንደረድረው 7 ይሆናል። ቀኖች ስንት ናቸው? 7 ናቸው። እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ፣ ቅዳሜ። በሰባቱ ቀኖች ላይ 7ቱን ፊደሎች የመጀመሪያ የሆነውን አን ስትደረድሪው አ ግዕዝ ብሎ ከግዕዝ ከእሁድ ይጀምራል። ኡ ከአብ ብሎ ደግሞ ከሰኞ ይጀምራል። አራብ ያምስ ሳድስ ወሳብ ብሎ ሰባተኛው ላይ ያርፋል። ስለዚህ ሁሉም ነገር ምንጭና ስርዓቱ ተጠንቅቆ በተለይ በዚህ ጉዳይ ላይ እኔ ብዙ የሰፋ ዕውቀት የለኝም። እግዚአብሔር በረዳኝ መጠን ነው እነዚህን የማውቀው። ግን ብዙ ሰዎች ብዙ የሚያውቁ ሰዎች ካሉ መጀመሪያ መነሳት ያለባቸው ለመነሳትም መኖር ያስፈልጋል እንዴ? ያ ሰው እንኳን የተነሳው መጀመሪያ እሱ ከመሆኑ ቀጥሎ ነው። ስለዚህ እሱ መሆኑ የሚባለው ደግሞ እኛ መሆን እዚህ አገር ሲሆን ከራሳችን ነገር ተነስተን የምንመረምረውና የምናውቀው ነገር ለራሳችን ሁሉ ጊዜም አይደለም ለዓለም እንዲተርፍም ይሆናል። እና መሰረቱን የተለየ ተክል ሊበቅል እንደማይችል ሁሉ መሰረቱን ያልተከተለ ዕውቀትም ራሱ ሊያጠፋ ይመጣል እንጂ ሊያድን አይመጣም። እስካሁንም ሲያጠፋ እናያለን። እና አቡጊዳ የሚለው ዘፈንም መሰረታችንን ለማስታወስ የገባ ሆኖ ነው የሚታየኝ እዚህ ጋር። እና ከራስ ነገር መነሳት ለሁሉም የተረፈ እውነት ላይ መድረስ ይቻላል። ምርምር ማድረግ ትፈልጋለህ አንተ በዚህ ላይ? እኔ ጠዋት ተነስቼ ተመራማሪ ልሆን አልመሰለኝም። ህይወቴ ወደ ምራኝ ነው የሚሄደው። ያ ደግሞ እግዚአብሔር በፈቀደ መጠን የሚገለጹልኝ ነገሮች ናቸው አሁንም አጫውትሽ እንጂ ብዙ ጊዜ ትዝ የሚለኝ ሙዚቀኛና ዘፋኝ ሆኜ ነው። ወደ ዘፈን እንግባ እንደገና። የምትወዳቸውን ዜማዎችና ዘፈኖች እንምረጥ አድማጮቻችን። ዘፈን እንምረጥ። እሺ፣ የጋሽ ሙላቱ አስታጥቄ የከርሞ ሰው የሚለው ሙዚቃ በተለይ በሙዚቃ የተቀነባበረው ብቻ በጣም ደስ ይለኛል። እሱም ብትጋብችልኝ። አዎ፣ በዛ ላይ ጋሽ ሙላቱ ጋር እዚህ ጋር አንድ ማየት ያለብን የተለየ አቅም በተለይ ካነሳሱ ላይ የነበረው አቅም የተማረውን የሙዚቃ ትምህርት ሳክስፎን ነው ሰራ ኢትዮጵያዊ አድርጎ ጠምቆታል። እና ስትሰሚው በራሱ ኢትዮጵያዊ ሆኖ የምትሰሚው የሙዚቃ አቅም ነው። ቀደም ሲል የሰራቸው ብዙ ነገሮች አንዳንዴ ብዙ ስምና ክብር ያገኘ ሰው እንዲያው ገኖ ነው የምንለው ነገር አለ። ከዛ ወጥተን በሰራውም ነገር ነው የገነነውና በተለይ የከርሞ ሰው ይሄ ቴዎድሮስ በጣም ነው የማመሰግነው ስለተገናኘን።